ህይወታችን በአንድ ጀንበር ወይም ደግሞ በአንድ ሌሊት ይቀየራል ማለት አይደለም። የማያቋረጥ ድግግሞሽና ልምድ ካለን ግን ቢዘገይም እንኳ ህይወታችን የማይቀየርበት ምንም አይነት ምክንያት የለውም። የሚጓዝ አካል ጉዞ ቢቀንስም እንኳ ካላቋረጠ መድረሱ አይቀርምና። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሕስና ቻናል ቤተሰቦች እንግዲህ ደግሞ ዛሬ ደስ በሚሉ በሁለት ርዕሶች ዙሪያ እንወያያለን። እነሱም ልምድን መቀየር እና ሰው ምን ይለኛል የሚልን አቋም መቀየር ነው። እንግዲህ እስኪ ሰው ምን ይለኛል ከሚለው እንጀምር። ብዙዎቻችንን ወደ ኋላ እየጎተተን ከስኬት እያስቀረን ከምንፈልገው ነገር እየጎተተን ያለው ሰው ምን ይለኛል የሚል አቋም ነው። عليك أن تثقي بنفسك قبل أن تسعي لتحقيق ما تريدين. عليك بانت لا يلبش أن تثقي بنفسك براسش لتتمامني قبل أن تسعي لتحقيق ما تريدين. يمتفلقوا النجر لما الساكات كما تقارش كما قوازش بافيت براسش متمامن علبش إلى الانجر إنيا ما نوتسكو الندرس بمجمريا متمامن يلبن በጌታችን አላህ ሱብሓነሁ ወተዓላ ብቻ ነው ማለት ነው። ከዛ በኋላ በራሳችን መተማመን አለብን። ሰው አትችሉም ስላለን አልችልም ማለት የለብንም። የሆነ ነገር ጀምረን ጓደኞቼ ቢሰሙስ፣ ቤተሰቦቼ ቢሰሙስ፣ ስለዚህ ይቅርብኝ ብለን ህልማችንን ወደኋላ ማዘግየት ወይም ደግሞ መቅበር የለብንም። መጀመሪያ ጉዳዩን ወደ ጌታችን ማድረስ፣ ጌታችን ጋር መንሾካሾክ አለብን፣ መወያየት አለብን። ይሄ ነገር ይጠቅመኛል ወይ አላህዬ አንተ ታቅልኛለህ? ገብቷቸዋል። ልባችን ከመረጠው ከዛ በኋላ በራሳችን ሙሉ ኃላፊነት መውሰድ መቻል አለብን። ብዙ ወቀሳም እኮ ሊመጣብን ይችላል አይደለም? ኃላፊነቱን መውሰድ መቻል አለብን። ምክንያቱም እኛ ብቻ ነን እኮ እዚች ምድር ላይ ለኛ ያለ ነው አይደለም? ከጌታችን ቀጥለን ጌታችን የፈጠረናለን። ከዛ ደግሞ ለኛ ያለ ነው እኛ ነን ማለት ነው። ስለዚህ የምንፈልገውን ነገር ሰዎች ምን ይሉኛል ብለን ወደኋላ መቅረት የለብንም ማለት ነው። የምንፈልገው ልባችን የሚፈልገውን ነገር እንደነገርኳችሁ ጌታችሁ ጋር ተወያዩ። ጌታዬ አላህ ይጠለዋል ወይስ ደግሞ ይወደዋል የሚለው ላይ ተርኪዝ አድርጉ። የመጀመሪያ ኢትዮጵያ የከፈትኩ ሰሞን የመጀመሪያው ሪከርዴ ላይ ጠቅሻለሁ ማለት ነው። ስለዚህ ከዛ በኋላ አለይክ አንተ ሲቂ ነው በቃ። ከዛ ባንች ላይ ያለብሽ በራስሽ ልትተማመኝ ነው ማለት ነው። በራስሽ ተማመኝ፣ እንደምታሳኪው አእምሮሽ ማመን አለበት። ሌላ ደግሞ አንድ ጥቅስ አለ አዩ ሸይእን ዩምኪኑ أن يتصوره العقل ويؤمن به يستطيع أن يحقق أي شيء يتنوم نجر يمكن أن يتصوره العقل عقلاتشن كسالو يبتوچال كقرصو كزام ካመነበት ማሳካቱ ቀላሉ ነው ለሱ ይላል። እንግዲህ አቅላችን ማለት ነው። ገብቷችኋል? የሰው ልጅ እኮ አእምሮ ሲያምን ነው የሆነ ነገር የሚያደርገው። ሲደክም ደግሞ በቃ እንደክማለን አይደለ? ካላመነበት አእምሯችን የሆነ ነገር ካላመነበት እንደክማለን፣ ወደኋላ እንላለን፣ ስበብ እናበዛለን ማለት ነው። ስለዚህ አእምሯችሁን አሳምኑ፣ ጌታችሁን የማይቆጣበት መሆኑን አረጋግጦ ከዛ በኋላ ሰው ምን ይለኛል የሚለውን ወደኋላ ተውት። የፈለገ ቅርብ ጓደኞቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ ሊሆኑ ይችላሉ። ምክንያቱም ያንን ህልማችሁን እኮ ካሳካችሁ በኋላ ለብቻችሁ አይደለም የምታድጉት። ወዳጆቻችሁን እኮ ይዛችኋቸው ነው የምታድጉት ማለት ነው። ገብቷችኋል? አንድ ሰው ብታተርፉ፣ ምሳሌ አሁን የመጣብን መርዝ ወጣቶቻችን የሀገራችን ጦርነት አንሶ በየበረሃው ስንት ወጣት ነው እየፈሰሰ ያለው? ስንት ወጣት እናት ልጄ ይመለስልኛል እያለ በር በር እያየ ልጄ ይደውልልኛል እያለ ስንት ወጣት ነው በየበረሃው የቀረብን። ስለዚህ ውድ እህቶቼ ማለት ነው እኛ ህይወታችን እኮ የአረብ ኩሽና ብቻ አይደለም። አእምሯችን በዛ ብቻ እንዲታጠርና ከዛ ውስጥ እንድንቀር መፍቀድ የለብንም ማለት ነው። መፍቀድ የለብንም፣ ማሰብ አለብን።
እኛም እኮ ህይወት ይገባናል እኮ አላህ እኮ መርጦናል አይደል እንዴ? ወለቀድ የከረምና በኒ አደም የአደምን ልጅ እኮ አክብሬዋለሁኝ ብሏል። አክብሮ አልቆ ነው እኮ የፈጠረን። ይብታችኋል። ማሰቢያ አእምሮ ሰጥቶናል። ሙሉ አካል፣ እጅ፣ እግር አእምሮአችንን ሳንጠቀምበት እስከ ዛሬ ኖረናል አይደለም? ግን አሁንም አልዘገየንም። ምክንያቱም አለን፣ ዋናው አለን አይደለ? አለሽ ስላለሽ ነው ስልክሽን ከፍተሽ እየሰማሽኝ ያለሽ ማለት ነው። ዘግይቻለሁ የሚባል ነገር የለም። እድሜ ሂዷል የሚባል ነገር የለም። የትኛውንም ነገር አሁን ካመንሽ አእምሮሽ ካመነው ከሳለው ከዛ ካመነው በቃ ታሳኪዋለሽ፣ ትችያለሽ። እንዴ ስንት ነገር ተሸክመሻል እንዴ? የሰውን ባህሪ ምንም ባዳ የሆኑ አካላቶች ጋር እኮ በሀገራችን በአንድ ቤት ብንቀመጥ እሰቡት እንግዲህ። ግን የስንት ባዳ አረቦች ጋር እኮ 24 ሰዓት የነሱን አመል ተሸክመሽ ለዛች በወር ለምትመጣ ደመወዝ እየኖርሽ ነው አይደለም? ከዛ ደግሞ ስንት ጎረምሳ ነው የምትይዥው አንቺ? ስንት አሁን የመጣብን ጉድ ደግሞ የአሁኖቹ ስደተኞች ደግሞ በጣም የምናሳዝን፣ ወንድን የምንሸከም ባል ተብሎ አርጃሉ ቀዋሙን አለ ኒሳ ብሎ ጌታችን አላህ እኛ እንደገና ልክ አኒሳኡ ቀዋሙን አለ ሪጃል እንደተባልን ይቅርታ እንግዲህ ያው እኔ እንትኔ ሴቶችን ጋር ነው፣ ወንዶች የኔ ሪከርድ አይስሙ ማለት ነው። ያው ይሰሙታልና ይሰድቡኛል ብዬ አልሳቀቅም። ቢሰርቡኝም ጣጣ የለኝም። ምክንያቱም ወንድ ልጅ ወንድ ነው በቃ። እና ይሄን ሁሉ የተሸከምሽ ጀግና ነሽ ማለት ነው የኔ ውድ እህት፣ እንኳን ነገ ጧት ለምትደርሽበት። ስለዚህ እስኪ አእምሮሽን ጠይቂው እስኪ። ስንት በአንድ ጊዜ የሰሙትን የሚይዙ እህቶች አሉ። በጣም የሚገርመኝ አለ የሰሙትን በአንድ ጊዜ ይዘው የሚተነትኑ ልጆች ማለት ነው። ስለዚህ ቁጭ በይና እስኪ አእምሮሽን አሰሪልን። በቃ ለወደፊት ለልጆቻችን ለትውልዱ የሚጠቅም እኮ የሆነ ስራ ልትሰሪ ትችያለሽ። ገብቶሻል አይደል? እና አንቺ በራስሽ ዓለም ኑሪ ነው እኮ እያልኩሽ ያለሁት። ወላሂ እኔ የተቀየርኩት መቼ እንዶ ታውቃላችሁ እህቶቼ? አና ሚንኩም ፊኩም ሚንኩም ያኔ ከእናንተው ነኝ እናንተው ነኝ። እና በጣም እኔ እንጃ ከሚናደዱ ተስፋ ከሚቆርጡት ህይወት በቃ ለኔ ያድላችብኝ መከሯን ሁሉ በእኔ ላይ የምታሳርፍብኝ አድርጌ ነበር ምስለው ማለት ነው። ጠይብ ለሰው ማሽቃባጭ ነበርኩኝ። እንግዲህ ምንም ማድረግ አይቻልም። እርግጥ የድሮ ማንነቴን አልጠላውም፣ በጣም እወደዋለሁ። የድሮ ማንነቴ ባይኖር አሁን ካለሁበት አልደርስም ነበርና ማለት ነው። ስለዚህ ምን ይለኛል ሰው የሚልን ውልቅ አድርጌ ስጥል ነው እኔ ሰላም ያገኘሁት። በቃ ሰውን አትድረሽበት፣ ከቻልሽ ጥቀሚያቸው። በነገራችን ላይ የሰዎችን ለሰዎች በማድረግ ሰዎችን በመውደድ ራስሽ መደሰት ትችያለሽ። ምንም ሳትጠብቂ ውደጃቸው። በቃ ሰው ናቸዋ። አላህ አልቆ የፈጠራቸው የሰው ልጆች ናቸው። ስለዚህ ውደጃቸው፣ አክብሪያቸው። ጥሩ ነገር ስለተናገርሻቸው በቃ አንቺ ደስ ይበልሽ፣ ገብቶሽ ፈገግ ስላልሽላቸው እና እኛ የሆነ በቃ ድንበር አድርገን ነው የምንኖረው። እያዛ ቤት በጣም ይገርመኛል። የሌላ ቦታ ሲቀላቀሏቸው እነዛን ሸሸት፣ እነዚህ በአንድ ሀገር ያሉት በአንድ አቤት፣ በጣም እኮ ነው የምንገርመው። እኔ አንዳንድ ጊዜ ምንም የሌላ ሀገር ልጆች ጋር እንደዚህ ስግባባ ሲሆን ጓደኛሽ ዘመድሽ ይሉኛል ማለት ነው። ጓደኛ ዘመዴ መሆን አለባት የሆነች እህቴ ጋራ ለመግባባት እሷን የሆነ ነገር ለማድረግ ለማገዝ ግዴታ ያንቺ ጓደኛ መሆን አለባት። ግዴታ ያንቺ ብሔር መሆን አለባት። ሰው መሆኗ እኮ በቂ ነው። በቃ ሰው ናት። ገብቶሻል? እንዳንቺው የምትደክም እንዳንቺው የሰው ፊት የምታይ እንዳንቺው ስደተኛ እንዳንቺው የአረብ ልጅ የሚጮህባት ትንሹም ትልቁ የሚያዛት እኮ ናት። እህቶቼ በቃ ሰውን ማክበር ራስን ማክበር። ሰውን ዝቅ የሚያደርጉ ሰዎች አይታችሁ ከሆነ እኔ የቱንም ያክል ደረጃ ቢኖራቸው ምንም ሀብት ይኖራቸው ምንም ውበት ይኖራቸው ሰው ዝቅ ካደረጉ አልወዳቸውም። በቃ ምንም ማድረግ አልችልም። ይሄ የራሴ ተፈጥሮ ነው። ስለዚህ ሰውን ዝቅ አታድርጊ የኔ ውድ እህት ማለት ነው። አንቺ የአረብ ሀገር እህቴ በሳት ተፈትነሽ ያለፍሽ እኮ ነሽ፣ ስንቱን መከራ ያለፍሽ። ስለዚህ አንቺ ደግሞ ለሌሎች ድጋፍ ነው መሆን ያለብሽ። ምን ይሉኛል የሚለውን ጥለሽ
ላድርግላቸው? በምን ልጥቀማቸው? እንዴት አድርጌ ላስደስታቸው? ገብቶሻል? አትጠብቂ። ይህን ስልሽ አልከውኑ አዕጣ ወአኽዝ መስጠት ከሆነ እዚች ምድር ላይ መስጠት መቀበል ያለ ነው። የሚሰጡሽ ግን በሰጠሻቸው ልክ የሚሰጡሽ ግን ጨዋ ሰዎች ናቸው። ገብቶሻል? በሰጠሻቸው ፍቅርን ሰተሻቸው እኮ ጥላቻን የሚሰጡሽ አሉ። ገብቶሻል? ምክርን ሰተሻቸው እነሱ ሀሜትን የሚሰጡሽ አሉ። ግን ምንም ማድረግ አይቻልም። የሰው አይነት ነው ይሄ። እንግዲህ አላህ ራሱ በቁድራው የፈጠረንናል። ከአንቺ የሚጠበቀውን ብቻ አድርጊ። በቃ ከአላህ ታገኘዋለሽ እኮ ማዕሌኪ ሀምሻይ። አንቺ ምን ታስቢያለሽ? አንቺ ምን ነይተሽ ነው? ምን ነይተሽ ነው? እኛ እኮ ዲናችን ላይ እኮ አተበሱሙ ፊ ወጅሂ አኺህ ሰደቃ፣ በወንድሙ ፊት ፈገግ ማለት እኮ ልክ ሰደቃ ገንዘብ አወጥተሽ እንደሰጠሽ ነው የሚታየው በእኛ ዲን ላይ ማለት ነው። አየሽ አይደል? ሁሉንም ነገር ሚንዳሽን ከአላህ ፈልጊ። እንዴ ይህ ሰው ልጅ እኮ ዛሬ ቢወድሽ ነገ የሚጠላሽ፣ ዛሬ ወዳጅሽ ሆኖ በቃ እንዴት ብዬ ንገርሽ፣ ነገ ሰዓት ታስቢው ያንቺ ጥላትሽ ከዓለሙ ወጥተሻል። ከነሱ ዓለም ወጥተሽ ውጭ ላይ ራስሽን ታገኘዋለሽ ማለት ነው። እነዚህን እንበቃ ሰው። ስለዚህ ሁሉንም በመጠን አድርጊው። ደግሞ ፍቅርም ላይ ስገቢ አደራሽን ዝርግፍ አትበይ። ይህም በተደጋጋሚ ነው የምለው። በልክ ሁኚ። አንቺ ራስሽን ከወደድሻት እኮ አንቺ ከሰውሉንታ ከወጣሽ እኮ ምንም አትጠብቂም። አሁን አንዳንድ ባለትዳሮች ባለቤት እንደዚህ አይለኝም እንደዚህ አያደርግልኝም። አንቺ ጀምሬዋ እንዴ ማለት የኔ ውድ እንዲልሽ ከፈለግሽ እኔ እንድታቀማጥለኝ እፈልጋለሁ፣ የኔ ውድ በለኝ በይዋ። ምን ችግር አለ እንዴ? ይሄ ኩራት ምናምን አያስፈልግም እኮ ትዳር ውስጥ። ይኑንታውን ተይው፣ ሰው ምን ይለኛል የሚለውን ተይው። በራስሽ ዓለም ኑሪ። ሐቂቀተን ወላሂ እህቶቼ በራሳቸው ዓለም ብትኖሩልኝ በጣም ነው ደስ የሚለኝ። በህይወታችሁ ምንም ነገር ሳይስተካከል ምንም እኮ የተሳካ ነገር የለም። እንደውም እንቅፋቶቹ ችግሮቹ እየጨመሩ እንኳ እናንተ ደስተኛ ናችሁ። ደስተኛ በቃ ገብቷችኋል። ይህን ስላችሁ ግን ሰው ምን ይለኛል ከሚለው ውጡ ስላችሁ ደግሞ የማይፈቀድ ነገር አድርጉ እያልኩ አይደለም። መጀመሪያ ያልኩትን እንዳትረሱ። ጌታዬ ይወደዋል አይወደውም የሚለውን እንዳትረሱ ማለት ነው። ይሄን ያክል ካልኩ ስለ ሰው ይበቃል ብዬ አምናለሁ። ከበቂ በላይ ነው። ሰው ምን ይለኛል የሚለውን ትተሽ ዛሬውኑ ህልምሽን ጀመሪ ማለት ነው። ልታሳኪው የፈለግሽው ነገር ካለ ህልም ካለሽ ዛሬውኑ ቀጥይ ይልሻለሁ። ጠይብ ስለ ልምድ እናውራ። የትኛውም ህልም የትኛውም በህይወታችን የጀመርነው ነገር በድግግሞሽና በቀጣይነት ነው የሚሳካው። ይሄን ከማድረጋችን በፊት ግን ልምድን መቀየር የሚባለው ጋር እስኪ ትንሽ ቆም እንበል። ምሳሌ አንቺ የለመደብሽ ቲክቶክ ላይ ገብተሽ የማይጠቅምሽን ነገር እያገላበጥሽ ከዛ ህልም እኮ አለሽ። ከዛ ምን ይሆናል? ምኝታ ሰዓትሽ ደርሶም አልፏል። በቃ ግማሽ እንቅልፍ የምተኝበት ሰዓት ሂዷል። ከዛ ወይኔ እኔ እኮ በቃ አልሆንልኝም፣ ዛሬም ጊዜ ዝም ብሎ ሄደ፣ እንቅልፍም ሳልተኛ መነሻ ያደረሰ። ነገም እንደዛው ታደርገዋለሽ፣ ነገ ወዳም። ይሄንን ልምድ ቀይሪው ማለት ነው። ይሄን ልምድ ቀይሪ ዛሬ በይ። በቃ ዛሬ ከእንቅልፍሽ ስትነሺ ይሄን አድርጋለሁ ብለሽ ወረቀት ላይ መጻፍ። በቻልሽው አቅም ዛሬ ኔት እንደሌለሽ ቆጣሪው ራስሽን ማለት ነው። ኔት እንደሌለሽ አምሮሽን አሳምኚውና ሁልጊዜ ያደርጋችኋለሁ የምታያቸውን ነገር አድርጊ። ስልክሽን ዘግተሽ አኖረሽ ከቻልሽ ማለት ነው። ዛሬ ጀምሪ፣ ነገ ቀንሽ፣ ትንሽ ተጠቀሚ፣ ግን ትንሽ ቀንሽ። ከዛ ፎሎ ያደረግሻቸውን ሰዎች እነዚህ ጊዜ የሚያባክኑ አካላቶች ከሆኑ ፎሎ አንሺ ማለት ነው፣ እንዳይመጡብሽ። ስለ ስኬትሽ የሚዋሩ ያንቺ አይነት ህልም ያላቸው ሰዎች የሚያስተምሩትን ፎሎ አድርጊያቸው። ዩቲዩብ ላይ ሰብስክራይብ አድርጊያቸው። የድሮዎች ሰብስክራይብሽን አንሺ። ምክንያቱም ከፊትሽ ስገቢ ቀርቶ ዩቲዩብ ከላይ ነው የሚያመጣልሽ። አሁን እኮ ያ ጀማ ስልካችን እኮ ስለኛ ማንነት እኮ አውቋል። አያችሁ፣ አንቺ ፕራንክ የምትከታተይ ከሆነ ነገ የፕራንክ አይነት ገና ሳገቢ ዩቲዩብ ላይ ከላይ ልኮልሽ ነው የምታገኙ። ሩጠሽ ያለ ፕሮግራም ትገቢያለሽ ማለት ነው። እነሱን አንሻቸውና
ህልም ያላቸው ሰዎች ስለ ህልም የሚያስተምሩ፣ ስለ ስኬት፣ ስለ ራስ መቻል፣ ራስን መውደድ፣ ሰውን ማክበር ገብቶሻል አይደል? ጌታሽ ጋር እንዴት መገናኘት እንዳለብሽ የሚያወሩትን ሰዎች ሰብስክራይብ አድርጊያችሁ። ከዛ ነገ ማን ይመጣል? እነዛ ናቸው የሚመጡልሽ። አየሽ አይደለ የኔ ውድ እህት፣ ስልክሽ እያወቀሽ ይመጣል። እቺ ልጅማ በቃ ተቀይራለች ነው የሚለው። አሁን ፕራንክ የሚሰሩትን ትታቸዋለኝ፣ ፊልም የሚሰሩትን ትታቸዋለኝ። አሁን ምንድን ነው እያየች ያለችው? ስለ ህይወት መቀየር፣ ስለ ስኬት፣ ስለ ሀብታም መሆን፣ ስለ ጠንካራ ሴት እነዛ ይመጡልሻል ማለት ነው። ይሄንን ቀይሪ ሼን ውድ። እኔ በጣም ነው የሚገርመኝ የስልካችን ጉዳይ። እንዴ ስልካችን አወቀን ስለኛ። በቃ ከዚህ የበለጠ ውርዴት አለ እንዴ? ከዛ እኔ በጣም የሚገርመኝ ሌላው ፕራንክ ምን ተጋቡ ተፋቱ፣ ብቻ በሴትና ወንድ ሆነው ዩቲዩብ ላይ ይምጡ። በሰዓት ልዩነት ስንት ሺህ ሰው፣ ስንት ሺህ ኮሜንት። ያ ሁላ ሰው እኮ ህልም የለው ሆኖ አይደለም። ነገር ግን ይሄ ልምድ የሚባለው ነገር አለ አእምሯችን ላይ፣ የአእምሮ ቅራን ላይ እንትን ያለው ምንድን ነው? ያን ነው በቃ ይሄን ፕራንክን መከታተል ስለሆነ ህልማችን እየዘገየ ይመጣል። ነገም ጸጸት፣ ልንተኛ ስንል ነገ ወዳም ጸጸት ይሆናል። ከዛ ቦታ ላይ በቀስታ ቀስ እያልሽ ለመውጣት ሞክሪ ማለት ነው። ስለ ስኬት የሚያስተምሩ ሰዎች፣ ስለ ሃይማኖት የሚያስተምሩ ሰዎች ቦታ ስገድ ባዶ እንዴ! ይሄ ሁላ ሰው እዛ ቦታ ያለው እውነት ህልም የለው ሆኖ ነው ብዬ ራሴን እጠይቃለሁ። ህልም የለው ሆኖ ሳይሆን እንደነገርኳችሁ ልምድ ስለሆነ ነው እንጂ ያን ሁሉ ህዝብ እኮ መቼም ህይወቱን መቀየር የማይፈልጉ ነው አይደለም። ህይወቱን መቀየር የማይፈልጉ ነው አይደለም። እንዳልኳችሁ ምን አለ? የአእምሮ ውቅር አለ፣ ልምድ አለ። ያንን የአእምሮ ውቅር መቀየር ግድ ነው ማለት ነው ሐባይቢ። እና ደቂቃ እያበዛሁ ነው። ሀሳባችሁን ቀይሩ ማለት ነው። ልምዳችሁን ቀይሩ፣ ሀሳባችሁን ቀይሩ ማለት ይሄ ያልችልም ሀሳብ ከሆነ እችላለሁ በሚል ቀይሩት። የፕራንክ የፊልም የድራማ ሀሳብ ከሆነ ወደ ስኬት ቀይሩት። ስልካችሁን ቀይሩት። በቃ ከሆነ ፎርማት አድርጉ። ስልካችሁን ፎርማት አድርጋችሁ እንደ አዲስ ጥብጥብ አድርጋችሁ አዲስ ህይወት፣ አዲስ ማንነት። ከዛ ስልካችሁን ስከፍቱ በቃ የተከበሩ ሰዎች፣ ስኬታማ ሴቶች፣ ወደ ስኬት የሚጓዙ ሴቶች የነሱን ትምህርት ለመከታተል ሞክሩ። የስኬታማ ሰዎች ትልልቅ ሜዳዎችን ተከታተሉ። ትልልቅ ትምህርቶች ይመጡላቸዋል፣ ረዘም ያሉ ማለት ነው። አንድ ሰዓት ተኩል 2 ሰዓት። እነዛን ስትከታተሉ በቃ ይሄ እኮ ነው መረጋጋት ትጀምራላችሁ። ይሄ ቲክቶክ የሚባል ስታገላብጡ ድክም ብላችሁ ስልካችሁም ደክሞ በመጨረሻ ምኝታ ሰዓታችሁም ቀልጦ መዳም ጋር እየተጣላችሁ ትነሳላችሁ። ሩጫ፣ በስልካችን ሩጫ፣ በአካላችን ሩጫ፣ በአእምሯችን ሩጫ። ያ ጀማዓ ቆም ብለን አስበነዋል? ቆም ብለን ካስብነው እኮ ሩጫ ላይ ነን ያለው። በስልካችን ሩጫ ስላችሁ ረዘም ያለ ቡድካስት አንከታተልም፣ የሃይማኖት ትምህርቶች አንከታተልም። አእምሯችን ባጫጭር ነው የለመደው እና ማስሮጥ በቃ በየሴኬንዱ ማለት ነው። እና ሩጫ ሆኗል። ጠዋት ስንነሳ ደግሞ እንዴት ጌታችን ከተኛንበት ስላነቃን አመስግነን ሰግዴን አንብበን ውሏችንን የምንሰራውን ጽፈን ሳይሆን እየተጣላን ነው የምንነሳው አረቦቹ ጋር። ልሽ ሰዓቱ አልፏላ፣ በስልክ አሳልፈነዋል። ማይጠቅም ነገር ላይ አፍጥጠን ሰዓታችን ሂዷል። ስለዚህ ሁሉም ሩጫ አእምሯችን ላይ ተዳሩብ ይሆናል የዘን ሰዓት ማለት ነው። ውሏችንን እንዴት ተረበሽን። በቃ እኔ ስኬታማ እኮ አይደለሁም፣ ህይወቴ እንደዚህ ነው። ከዛ ስራ ጨርስ ስናደርግ ደግሞ እስኪ ቲክቶክ ላይ ልግባና እንንትን አለያቸው ዘና ልበል፣ ሙጫ ዘና ልበል፣ ደክሞኝ የለ እንደዛ ነው እኮ አእምሯችን የሚጫወትብን። ቁሚ አድሬ ደክሞኛል እኮ የምን ትምህርት፣ እስኪ ትንሽ 5 ደቂቃ ዘና ብዬ ልውጣ እንገባለን። 5 ደቂቃ የተባለው ብዙ ሰዓት አመድ አድርገን ይደገማል ዛሬ ማለት ነው። እስኪ ይሄን የምትሰሙኝ እህቶቼ ሐሰት በሉኝ ኮሜንት ላይ ማለት ነው። አይ ህይወታችን የተረጋጋ ነው፣ ስልክ ላይ አፍጠንም ብናደር ተረጋግተን ነው የምንነሳው። ህልማችንን ጽፈን ቀናችንን የምንሰራውን አመስግነን አይደለም ነው የምንጀምረው በሉኝ። ግድ ለምን ለዋሽ ማለት ነው።
እና ሐባይቢ ህይወታችንን እንቀይር። እሺ ውዶቼ እንችላለን እንዴ እኛ እንችላለን። መግቢያ ላይ እኮ ጠቀሽላችኋለሁ። ጎረምሳ የምንይዝ አካላቶች ለራሳችን ህይወት መቀየር ምንም አያቅተንም። ሰፋ አድርገን ህልማችንን ደግሞ የእኛ ነብይ እኮ ማለት ነው እንኳን ዱናን ጀነትን ራሱ ከፍ ያለውን ፊርደውሰል አዕላ ነው ጠይቆ ያሉን ማለት ነው። እና ህልማችንን ሰፋ አድርገን እንኳን ለኔ እንኳን ለቤተሰቤ ለሀገሬ ይጠቅማለሁ፣ ስደት በእኔ ምክንያት ይቀራል ብለን እንነይ ትላለሁኝ። እኔንም እናንተንም ተጠቃሚዎች አድርገን ከስተታችን ሁሉ ይቅር ይበለን እላለሁኝ። ስብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ከተመቻችሁ ሰብስክራይብ ላይክ አድርጉ፣ ካልተመቻችሁ ምንም አታድርጉ።